የስም ነገር ከንጫወት ላይ ነው የተወሰደው። ጸሐፊው ደግሞ ኤፍሬም እንዳለ ነው። ይህንን ደግሞ ስመርጠው እኔ በስም ላይ ላላግጥም ፈልጌ አይደለም፣ ግን በቃ እንጫወት ብዬ ነው። አንዳንዴ እኮ መሳቅ ደስ ይላል። በቃ እንዳትቀየሙኝ። በቀደም ዕለት አንድ ስም ሰማውና በቃ እንደው ስጋት ቢጤ ያዘኝ። ቀላል ሰጋው እንዴ! አቦይቺ ቀላል የሚሏት ነገር እንዴት ትመቸኛለች። በዚህ አይነት ሰው በአማርኛ ፊደል ላይ ነፃ ገበያ ምናምን እያለ እንደ ልቡ ከሆነ እንዴ በቃ ምን አለፋችሁ የሆነ ነገር ማለት እኮ ነው። በቃ እንዴ እርዝመቱ ቀለበት መንገድ 2 ፊደል ቢጨመርበት በቃ ዞሮ ግጥም። መቼም ጨዋታ ያነሰው የለ። ስለ ስም እንጨዋወት እስኪ። አያድርገውና ስራ ሲቀጠሩ የስም ትርጉም ወይም ክራይቴሪያ ካናቴራ የሚል ወዳጅ ነበረን። ይሄን ነገር ካንጀቱ ነው የሚለው እሱ። የሆነ ጉድ ይፈላል እኮ ቢሆን። ለምሳሌ ዘርፈሽዋል 7 ዓመት በአንድ እግሯ ቆማ ብትጸልይ ገንዘብ ያዥነት አትቀጠርም እንዴ! ዘርፈሽዋል እንዴት ሰው ይቀጥራል? ብር ላይ ያው ኢንተርቪው ላይ ስም ይጠየቃል። ስም ሰጣርጋቸው ባላው የአባት ስም ኃይለኛው ሰጣርጋቸው ኃይለኛው። በቃ ፐርሶኔሉ ቀይ እስክሪብቶ ይመዛል ትልቅ ኤክስ። እነ ደምሳሽና ደፍርስ ያመሱትን ቤት ሰጣርጋቸው ገብቶ ከናካቴው ቼቼንያን ያደርገው እንዴ! ያረ ኤክስ ነው እንጂ አስቸጋሪ ነው። ሽብሩ የሚባል የቴሌቪዥን ዜና አንባቢ ቢኖር አሁን አለቀልን በቃ። ሌሊቱን ቅዠት በቅዠት ነው የምንሆነው። ካጠገቡ ለምን ብትፈልግ ሴል እንዲሆን አትኖርም እንዴ? ጥፍርና ጭራ ሳይው ማደር ነው የዲያብሎስ። ሄዝቡላህ ቦምባ ፈነዳ፣ ታሊባኖች ሚሳኤል ተኮሱ፣ የእንግሊዝ ኳስ አፍቃሪዎች ብራስልስን ቀውጥ ያደረጓት፣ የሴራሊዮን አማጽያን ህዝቡን ፈጁት በቃ። አይ ሽብሩ ምን አለፋችሁ ቴሬር በቴሬር ነበር የምንሆነው። አሁን በፈጠራችሁ ሐዋርያ የሚል ግን የሆነ ዱርዬ ሰው ቢኖር እንደው ጸሎት ታደርጋላችሁ። ሐዋርያው ያልጸደቀን ለምን ብለው ማለት ነው። እና እንግዲህ ይሄ ሁሉ ያ የሰማሁት ያልኳችሁ እንደ ቀለበት መንገድ የተጠመጠመ ስም ነው። አረ እንኳን የስም ትርጉም አስፈላጊ ያልሆነ እንዴ አስጨናቂ እኮ ዘለዓለሙን ቆሞ ሊቀር ነው እንዴ። ማነች አበደች ታዳሱን የምታገባ? በነገራችን ላይ እንዲያው የዚህ የፍቅር ነገር አይገርማችሁም? በቀደም አንዱ ሳይንሳዊ ትንታኔ ሲሰጠኝ ነበር። ዋዛ እንዳትመስል የፈለገውን ወንድ እኮ በጭንቅላቱ ነው የምታስኬደው አለኝ። እስከዚህ ቆንጆ ነች አልኩት። ያንተ ነገር ቆንጅና ትላለህ እንዴ? ነገሩ ሌላ ነው ባከ ማለት በቃ ሌሊት አለ አይደል ልጄ፣ እሱ ያሰረችው ማንም አይፈታው። እንግዲህ ጠንቀቅ ነዋ የኔ ጌታ። ብላክ ዶሮ 3 ያዞራ ከጣለች አለቀ ማለት እኮ ነው። እኔ ግን የግብርና አለቃ በሆን ኖሮ ጥቁር ዶሮ የሚያረባውን ሁሉ 6 ወር ነበረ እስር ቤት እንዴ ጠገረረዋለሁ እንጂ እንዴ እችነችና ታዲያ እንዴ አለቀልን እኮኛ። በነገራችን ላይ እንደው ግርም የሚል ነገር በቃ ሁሉም ነገር ከንትን ጋር ሊያያዝ ነው እንዴ። ለምሳሌ ጎበዝ ተማሪ ካለ ስለሚያጠና ነው እኮ አይባልም። በልጅነቱ ምናምን አብለተውት ነው ይባላልኛል። ልጄ ዘመዶቹ እኮ መጫኛ ያቆማሉ አሉ ይባላል። ደግሞ በቃ እኮኛ በፊት እንዳልነው አንድ ሰው በፍቅር ከነፈዘ ሰብለና በዛብህን ሆኑ ምናምን በቃ ሮሚዮና ጁሊየትን ማለት ቀረ እንዴ። አስደግማበት ነው አሉ አውላበት ይባልልኛል። በቀደም አሁን እዚህ 4 ኪሎ ድድ ማስጫ ምንም አይሰጣ ነገር አለ። እዛ ሆኜ የሆነ እብድ መጣ። ትንሽ እንግሊዝኛና እስካሁን ደግሞ ያልተፈለሰፈ ቋንቋ ለፈለፈና ጉዞን ቀጠለ። ወዲያው አንዱ እንዴት ያለ የተማረ ሰው ነበረ መሰለ አለ። እውነት? አዎ በእናትህ እንዳገር ነበረ። ታዲያ ምን ሆነ? እዚያ በቃ መድኃኒት አቅምሰውት ነው አሉ። በቃ እንደ ህንድ እኮ ዓለም ላይ ምቀኛና መተተኛ የለም። የሚገርመው ነገር ይኸው ሰውዬ ከዚህ ቀደም እዚሁ ሳይንስ ፋከልቲ እንዳለ ክሬዚ መሆኑን ሰምቻለሁ። ያው እዚህም ጓደኞቹ ምግብ ውስጥ መድኃኒት ጨምረውበት ነው የተባለው። የዛሬ ወር ደግሞ ወይ ፈረንሳይ ይደርሳል። እንግዲህ ማን ያውቃል? ባቄላ ቀልጥም ሊሆን ይችላል ያለው ማን ነበር? ያለም ከሌለ በቃሽ እንዳልኩት ቁጠሩት። የምን ሐሜት ነው ይሄ ሁሉ? እንግዲህ በስም ሰበብ ሲሳሳብ ነው የመጣው። አቦ ደህና ዋሏ ርግበ የምትባል ልጅ ቀጥራኛለች። እንግዲህ ታብረረኝ በየአቅጣጫው። ቻው ቻው።